ሌላ ስራ ይዘሃል ግን ቲቪው በርቷል። ማትጠቀመው ከሆነ አጥፋው። ውሃውን አታባክነው፣ ቀስ እያልክ ታጠብ። አላየኸውም ነው? ከነጋ የውጭ መብራት እየበራ ነው። በላጥፋው። እንደው ስራ አግኝቼ ከዚህ ቤት ወጥቼ በተገላገልኩኝ። ይህንን ስራ እንዳገኘው ቀጥታ ወደ ሌላ ከተማ ወጣለሁ። ከማየምነት ርቅርቃለሁ። የኔ ልጅ ለሚጠይቁ ጥያቄ ሁሉ መልስ ስጣቸው። ባታውቁ እንኳን በድፍረት አውራ፣ እንዳትፈራ። ጠባቂ የላቸው ነው? አላየኸውም ነው? ከነጋ የውጭ መብራት እየበራ ነው። በላጥፋው። ዶክመንቶች ይኸው። እሱን ያዘው። አሁን መቼ ነው ስራው የምትጀምረው? ማለት ገና ዶክመንቴን አላያችሁትም? እኔንም ቢሆን አላያችሁኝ። እኛ ከሱ ዶክመንት የበለጠ ለዚህ ድርጅት ማን እውነተኛ ሰራተኛ እንደሆነ የምንለይበት መንገድ አለ። ሁሉም ስራ ለመቀጠር መጥተዋል። እንደዛውም ሁሉም በካሜራ እይታ ውስጥ ነበሩ። ስለዚህም ገና እንደገቡ ነበር ቃለ መጠየቁ የተጀመረው። ማናቸውም ሲገቡ በሩን የዘጋ ሰው አልነበረም። ማናቸውም መሬቱ ላይ የነበረውን ቆሻሻ አንስተው አልገቡም። ማናቸውም በቀን እየበራ የነበረውን መብራት ለማጥፋት ዝግጁ አልነበሩም። ሁሉም ሰው ያየ ነበር ያለፈው። አንተ ብቻ ነበር ያደረገው። ለዚህም ነው ስራው ለአንተ የሚገባው።